ንቅሳት የዛሬ 5 ዓመት የተሰራውት ነው። ክርስትና ሳይገባኝ ሰው ላይ ስላማረ ተነቀስኩት። ጽሁፉም እንደምታዩት ላቭ ይላል። ላቭ ፍቅር። ታዲያ ምን ይሁን? ተነቀስኩት አልተነቀስኩት ምን ጨመረልኝ? ሰው ናት ይላል አንዱ ደግሞ ከመድረክ ላይ ቆሞ እና ምን ይጠበስ? አዎ እሷ ሰው ናት። ሰውም ሆና ድንግል ሆና ቅድስት የዓለም ንጉሥ ወልዳ የተሾመች ንግሥት። ግን እንደው ያልገባኝ ያልከው እውነት ሆኖ ሕዝብ ሁሉ ካመነ ማርያምስ እንደ ሰው ናት፣ አንተ እንደ ማርያም ነህ። ማርያም ኦርቶዶክሳውያን በሙሉ አሁን በደረሰኝ መረጃ መሰረት ባይን ያየሁት ማለት ነው ቤተ ክህነቱ እዚሁ ቅድስተ ማርያም ጋር 4-5 ፓትሮል በላይ ቤተ ክህነቱ ተከቧል ማለት ነው። ለምን ብላችሁ ከጠየቃችሁ ደግሞ የአባታችንን ጥሪ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም አሜን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ ያው ከዚህ ቀደም ብዙ ቪዲዮዎችን ለቅቄላችሁ ነበር። ዛሬም ደግሞ በተመሳሳይ እንዲሁ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይህም ምንድነው እንግዲህ የጠቅላይ ቤተ ክህነት አስመልክቶ ስለ አዳዲስ መረጃዎች ይዤላችሁ ቀርቤያለሁ። ሌላው ደግሞ ዝማሬዎች አስደምጣችኋለሁ ማለት ነው። ዛሬ እንኳን አደረሳችሁ ለማለት አስቀድሜ እወዳለሁ። የእናታችን የእመቤታችን የቅድስት ድንግል ማርያም ዕረፍት በዓል የምናከብርበትና ሌላው አስተርእዮ በዓል ብለን የምናከብረው በዓል ነው ማለት ነው። ስለዚህ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ እርግጠኛ ነኝ የእመቤታችን የቅድስት ድንግል ማርያም ታቦት ባለበት ስፍራ ሁሉ ሄደን ተመልክተን ይልቁንም ደግሞ አንግሰን በረከት አግኝተን ተመልሰን ወደ ቤታችን መተናል ማለት ነው። እንኳን ለዚህ ለታላቅ በዓል አደረሰን ለማለት እወዳለሁ። እንዲሁም ሌሎች ቪዲዮዎችን ይዤላችሁ ቀርቤያለሁ ማለት ነው። እስኪ እንግዲህ አስተርእዮ ማለት መገለጥ ከሆነ ከልዩ ልዩ የእመቤታችን ክብሯን የሚገልጽ እስኪ ከአንድ ሕፃን አንደበት እስኪ ሰምተን እንምጣና ወደ ቀጣይ ፕሮግራም የምናልፈው ይሆናል ማለት ነው። ሰው ናት ይላል አንዱ ደግሞ ከመድረክ ላይ ቆሞ እና ምን ይጠበስ? አዎ እሷ ሰው ናት። ሰውም ሆና ድንግል ሆና ቅድስት የዓለም ንጉሥ ወልዳ የተሾመች ንግሥት። ግን እንደው ያልገባኝ ያልከው እውነት ሆኖ ሕዝብ ሁሉ ካመነ ማርያምስ እንደ ሰው ናት፣ አንተ እንደ ማርያም ነህ። እንግዲህ ይህን ይመስላል ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ እመቤታችንን ቅድስት ድንግል ማርያም እኛ ካከበረን እኛ ከወደድናት ሌሎቹ ምን አስጨንቋቸው ነው የጥላቻ ስድባቸው ማለት ይቻላል እንደዚህ ብለው የሚናገሩትና እግዚአብሔር ለሁላችንም ማስተዋሉ ይስጠን እላለሁ። ከዛ በመቀጠል እንግዲህ የምናልፈው እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ መልካም ዜናም በዚሁ ጎን ለጎን ልነግራችሁ እወዳለሁ። ይሄ ምንድነው? ብፁዕ ቅዱስ የሆኑት የጅማው በፖሊስ ታፍነው ሄዶ ነበር። ነገር ግን እሳቸው ተፈተዋል። እንኳን ደስ ያላችሁ። እጅግ አድርጌ ስጨነቅ ስጠበብ ነበር። ያው እግዚአብሔር አምላክ ለበጎ አደረገው ሁሉም ነገር። እንግዲህ ትላንትናም ለመግለጽ ወይም ደግሞ በትላንትናው ዕለት በሰራሁት ቪዲዮ ለመግለጽ እንደወደድኩት እግዚአብሔር ዓላማ አለው ብዬ የነገርኳችሁ ነውና እግዚአብሔር ዓላማ አለው። ሁለተኛው ደግሞ ይቅርታ የጠየቁት አባት እንግዲህ አባ ጸጋ ዘአብ እንግዲህ ተፈተዋል፣ ከስር ተፈተዋል። ተጨማሪ ደግሞ እግዚአብሔር አስመልጧቸዋል ማለት ነው። ስለዚህ መሀል ሆኖ የሚሰራ እግዚአብሔር እንዳለ እዚህ ጋር ሙሉ ባለ ተስፋ ሆኜ ልነግራችሁ እወዳለሁ ማለት ነው። እንግዲህ በመቀጠል የማልፈው እንግዲህ ይህንን
በተመለከተ ይሆናል። ጥበቃ አባታችን እንግዲህ ብፁዕ አባታችን ቅዱስነታቸው እንግዲህ ባስተላለፉት መሰረት ጥበቃ እንዲደረግ ብለው ተናግረው ነበር እና እስኪ ይሄን ድምፅ ሰምተን እንመለስ። ኦርቶዶክሳውያን በሙሉ አሁን በደረሰኝ መረጃ መሰረት ባይኔ ያየሁት ማለት ነው ቤተ ክህነቱ እዚሁ ቅድስተ ማርያም ጋር 4-5 ፓትሮል በላይ ቤተ ክህነቱ ተከቧል ማለት ነው። ለምን ብላችሁ ከጠየቃችሁ ደግሞ የአባታችንን ጥሪ ስሙት። ጸጥታ እንዳይደፈርስና የንጹሃን ክርስቲያን ደም እንዳይፈስ ከወዲሁ ብርቱ ጥንቃቄ የተመላበት ጥበቃ እንዲደረግ በእግዚአብሔር ስም በአጽንኦት እንጠይቃለን። እንግዲህ የቅዱስ አባታችንን ጥሪ እሳቸው ባስተላለፉት ጥሪ መሰረት እንግዲህ መንግስት ጥበቃ ኃይል ያስፈልጋል በተባለው መሰረት እንግዲህ ቤተ ክህነቱን 4-5 ፓትሮል መጥተው እየጠበቁን ያሉት ማለት ነው። አሁን በዛ ጋር ነበር ያለፍኩት ባይኔ ያየሁት እውነታ ነው ማለት ነው። መረጃውን ለእናንተ ልስጣችሁ ብዬ ነው። ኦርቶዶክሳውያን በሙሉ መልእክቱን ለሁሉም እንድታደርሱ ስል በትህትና ጠይቃለሁ። አመሰግናለሁ። ይህንን ይመስላል ማለት ነው። ሌሎቻችሁም በቲክቶክም በዩቲዩብም እንግዲህ ፓትሮል መጥቷል፣ ተጨማሪ ደግሞ ችግር ሊፈጠር ነው ብላችሁ ያሰባችሁ እህት ወንድሞቼ አላችሁ እና በየሶሻል ሚዲያ ላይ በቲክቶክም ተጨማሪም ደግሞ በፌስቡክም በዩቲዩብም እንግዲህ ስትለቁ ነበር እና እንደዚህ ያለ ቪዲዮ እንግዲህ ለመልካም መሆኑን በዚሁ አጋጣሚ ለማሳወቅ እንወዳለን። ንቅሳት የዛሬ 5 ዓመት የተሰራውት ነው። ክርስትና ሳይገባኝ ሰው ላይ ስላማረ ተነቀስኩት። ጽሁፉም እንደምታዩት ላቭ ይላል። ላቭ ፍቅር። ታዲያ ምን ይሁን? ተነቀስኩት አልተነቀስኩት ምን ጨመረልኝ? ከተሰራውት ከ2 ቀን በኋላ ጸጽቱን ለማጥፋት ሞክሬ ነበር፣ አልተሳካልኝም። በቆይታም በጨረርና በመድኃኒት ለማስጠፋት ተፍተፍ ስል ነበር። ነገር ግን ተማሪ ስለነበርኩ ገንዘብ ማግኘት አልቻልኩም። ወደ ገደለው ስገባ እኛ ክርስቲያኖች ስለ ንቅሳት ያለንን አመለካከት ለማጥራት ያህል አንድ ነገር ልበላችሁ። ከንቅሳት ጋር በተያያዘ አንድ ቪዲዮ የዛሬ 3 ወር በፊት ገደማ ሰርቼ ነበር። ደገምኳት በሉኝና ሳጠቃልለው እኛ የልዑል እግዚአብሔር ልጆች ነን። እጃችን፣ ገላችን፣ ሰውነታችን በሙሉ የኛ ይመስለናል እንጂ ንብረትነቱ ፈጽሞ የኛ አይደለም። እኔ ያስኩት ሰውነት እናንተም የያዛችሁ ሰውነት እግዚአብሔር የኔ ቤተ መቅደስ ነው ይለዋል። ማስረጃ ካላችሁ አብረን እናንብብ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? በማብራራት ጊዜ አልፍች ገብቷችኋል ብዬ አስባለሁ። እንቀጥል። የኔም ሰውነት የእናንተም ሰውነት ቤተ መቅደስ ከተባለ ቤተ መቅደስ ደግሞ ቅዱስ ነው። ቅዱስ የሆነውን ሰውነታችንን በማይወክልን ባልተፈቀደልን የኃጢአት ስራ ስንሰጠው የኛ ያልሆነውን ሰውነት ነገር ግን እግዚአብሔር መቅደሴ ነው ያለውን ሰውነታችንን ያፈርሰዋል። ማን? እግዚአብሔር። ማስረጃ ይኸው። በቀላል አማርኛ በመጽሐፍ ቅዱስ ለሰው ልጅ ተምሳሌት፣ መዳኛ፣ አስተማሪ የሆኑ ብዙ ነቢያት፣ ብዙ ሐዋርያት፣ ምዕመናን፣ አምላካችን ኢየሱስ ክርስቶስ ጭምር ይገኝበታል። ከነዚህም ውስጥ አንድም ነብይ፣ አንድም ሐዋርያ፣ አንድም ምዕመን የገዛ ገላቸው ላይ ይወክልልናል ያሉትን መንፈሳዊም ሆነ ዓለማዊ ምስልን ገላቸው ላይ አልተሳሉ። መነቀስ ችግር ባይኖር ኑሮ በኦሪት ላይ አማልክቶቻቸውን እንደሚነቀሱት ብሔራት ሁሉ እነዚህም የእግዚአብሔርን፣ የመላእክታንን፣ የታላላቅ ፍጥረታትን ስም ምስል በተነቀሱት ነበር። ችግሩ አልተነቀሱትም፣ አላሰቡትም ጭምር። እኔና እናንተ የነቢያት፣ የሐዋርያት፣ በመጽሐፍ ቅዱስ በመልካም ስም የተጠሩ ሰዎች ሁሉ የነሱ ተምሳሌት መሆን አለብን። ትኩረታችን ገላችን ላይ ሳይሆን የገላችን ባለቤት ላይ ቢሆን ተመራጭ ነው። ሰላማችሁ ይብዛ። ይህንን ይመስላል ማለት ነው። ስለ ንቅሳት ወንድማችን እንደዚህ ባለ መልክ ገልጾልናል ማለት ነው። ንቅሳት ይፈቀዳል አይፈቀድም የሚል ጥያቄ እኔ በአካልም ተጠይቄያለሁ። ተጨማሪም ደግሞ በቴክስትም በሌሎች ተጠይቄ ነበረ ከዚህ ቀደምና አንዳንዶች እንደሚገልጹት ከሆነ
ሌላውን ሙሉን ማብራሪያውን ሌላ ጊዜ በቪዲዮ እንደምሰራ ባለሙሉ ተስፋ ነኝ። ነገር ግን አንዳንዶች ማለት መልካም የሆነ ንቅሳት አለ፣ ጥሩ ያልሆነ ንቅሳት አለ። ግልጽ አድርገን እንረዳና አንዳንዶች የውጭ ዓለም ሰዎችን ከተመለከትን እጃቸው ላይ እግራቸው ላይ የእባቡን የዘንዶውን የሰይጣኑን ተስለው የሚያደርጉ አሉ። ማለት በቃ ተነቅሰው ማለት ነው። እና ይሄ ነገር እንደ ክርስትና ፍጹም የተፈቀደ አይደለም። ነገር ግን ይሄኛው ትክክል ነው ወይስ ትክክል አይደለም የሚለውን መጀመሪያም አስቀድሜ እነግራችኋለሁ ባልኩት መሰረት ይዤላችሁ እቀርባለሁ ማለት ነው። ቃል ገባላችኋለሁ። በዚህ እንግዲህ ይሄንን ይመስላል ያስኩላችሁ ፕሮግራም። እስኪ አንድ ዝማሬ ሰምተን እንምጣ። እንግዲህ ዛሬ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በዓል ነውና ስለ እመቤታችን እቺ አጭር ዝማሬ ሰምተን እንመለሳለን። ያው ዝማሬ አይቋረጥም አውቃለሁ፣ ግን እስኪ እንድትሰሙትና ሙሉን ረጅሙን ሄዳችሁ ሌላ ቦታ እንድትሰሙት ለመጋበዝ ያህል ነውና እስኪ ባጭር እንስማ። ድንግል ሆይ ድንቅ ነሽ፣ እጹብ ነው ክብርሽ፣ ከፍጥረታት ሁሉ አምሳያም የለሽ። የሕሙም መድኃኒት የርሁባን ሲሳይ፣ ምስጋና ይገባሻል በምድርም በሰማይ። ድንግል ሆይ ድንቅ ነሽ፣ እጹብ ነው ክብርሽ፣ ከፍጥረታት ሁሉ አምሳያም የለሽ። የሕሙም መድኃኒት የርሁባን ሲሳይ፣ ምስጋና ይገባሻል በምድርም በሰማይ። ውድ የቻናሌ ቤተሰቦች እንግዲህ እናንተን ያስተምራል፣ ተጨማሪ ቁም ነገር ትይዙበታላችሁ ያልኩትን ፕሮግራም እንደዚህ ባለ መልክ ይዤላችሁ ቀርቤ ነበር ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ይሄ ፕሮግራም አስተማሪ ነው፣ መልካም ነው ካላችሁ ላይክ፣ እንዲሁም ደግሞ የተለያዩ ፕሮግራሞች እንዳመልጣችሁ የምትፈልጉ ደግሞ ከሆነ ሰብስክራይብ እንድታደርጉ ቤተሰብ እንድታደርጉ ሰብስክራይብ አድርጋችሁ የደውል ምልክቷን እንድትጫኑ እና ልዩ ልዩ መልእክት ሲመጣላችሁ የደውል ምልክቷን እንድትጫኑ ብዬ በአክብሮት እጠይቃችኋለሁ። እስከ ሌላው ፕሮግራም እስክንገናኝ ድረስ ቸር ያቆየን። እስከ ሌላው ፕሮግራም እስክንገናኝ ቸር ያቆየን። ሰላም ሁኑልኝ።